እንደምን አላችሁ ወንድሞች እናቶች፣ ሰላም እግዚአብሔር ይብዛላችሁ። አንድ ነገር ተመለከትኩና እንግዲህ ማለት ብዙም በዚህ ጉዳይ ላይ ባልናገር ትልቅ ደስታ ይሰማኛል። ግን አለመናገር እንደማላውቀው አይደለም። ብዙ ጊዜ የምመለከታቸው አንዳንድ ወንድሞች እናቶች ብዙ ለፍተው ብዙ ጥረው ብዙ ግረው ነገሮች አልስተካከል ሲላቸው ብዙ ነገር አልሞላ ሲላቸው የተሻለ መንገድ ሌላ እግዚአብሔርን መፈለግ ነው። ሌላ እግዚአብሔር የለም። በነገራችን ላይ ሌላ እግዚአብሔር አይደለም፣ ሌላ እኛም የለንም። አንድ ብቻ ነን። አንዴ ተፈጥረናል፣ አንዴ እንሞታለን። ከዛ በኋላ ፍርድ ናት። ስለዚህ በረሃብ በጽም በችጋር በሆነ ምክንያት የመጣ ክህደት አለ በሰዎች ላይ እና አንድ ሰው ምን አለኝ፣ ሊያስክድህ ሲል በመብል አይለፈኝ በለው። ምናልባት ዳቦ ይኖራል እግዚአብሔር ያዘጋጀልህ፣ በዳቦ ልታልፈው ትችላለህ። የእንጀራውን እንግዲህ ማጓጓት፣ ምናልባትም ደግሞ ዳቦ ሄደህ በዳቦ ሲፈትንህ እንግዲህ ሆዴ ልመድ ጎመን በቂጣ ጉመድ ይላል እና በጎመን ታልፎ ይሆናል። ጎመኑም ከሌለ እንግዲህ ጌታችንም እናታችን ድንግል ማርያምም ተሰደው አይተውታልና ምናልባትም በፍሬ ይታለፍ ይሆናል። ፍሬም ከሌለ በቅጠል ይታለፍ ይሆናል እና አንዳንድ ጊዜ ሃይማኖት እስከ መጨረሻ አፋችን ውስጥ ማለት ነው አፈር አንስቶ እስከ መቅመስ ድረስ ሊሆን ይችላል የጽናታችን ጥግ የሚፈተነው እና ራበኝ ጠማኝ ብለህ ክደህ ከሆነ እመነኝ እግዚአብሔር አምላክ ምናልባት ዳቦ አዘጋጅቶ አላየኸውም ነበረ፣ ወይ ደግሞ በጎመን የምታልፈው ችግር ሊኖር ይችላል የተሻለ እስኪመጣ ድረስ እና እባካችሁን እናውቃለን። ብዙሃኑ ሰው ሃይማኖቱን እየካደ ያለው በአሁኑ ሰዓት አንብቦ አይደለም ጠይቆ አይደለም። ይህን አንድ ሰው ብቻ ነው የጠየቀው፣ አንድ መጽሐፍ ብቻ ነው ያነበበው የሚሆነው። ሃይማኖት እንደዛ ቢሆን ኖሮ እቺ የምታዩት ክር እቺ እዚች ላይ የሞተው ጌታ አይመስለኝም ያ ሁሉ መጽሐፍ አጽፎ ያ ሁሉ ቅዱሳን ልኮ ያ ሁሉ ነቢያት አናግሮ ሐዋርያትን ባለም ሁሉ ልኮ አስተምሩ ብሎ በዛች በአንድ ቃል ሰው ልጅ እንዲሆን አይደለም አይመስለኝም። እና እንደው ለመካድ እንኳን ያሰባችሁ ብትኖሩ ወንድሞች እናቶቼ እስኪ ቢያንስ 14ቱን መልእክት ጨርሳችሁ አንበቡት። ታምሩን ወዲያ በሉት፣ ችግር የለውም። ድርሳኑ በስቶባችሁ ሊሆን ይችላል፣ ተውት። 14ቱን መልእክት ተምራችሁ ጨርሱት። እስኪ መጀመሪያ የጳውሎስን 4ቱ ወንጌልን እስኪ አንብባችሁ ጨርሱት። ከዛ በኋላ ካዱ። ገብቷችኋል ይባላል፣ አንብባችኋል ይባላል። ግን አንዷን እንኳን መልእክት ሰው ሳያነብ አንዷን እንኳን ወንጌል ሰው ሳይማር ለመካድ ልቡ ከፈለገ እመኑኝ ይሄ እግዚአብሔር እያሰናበተው ያለ ሰው ነው። ሂድ ያለው ነው፣ ተሸኝ በዚህ ያለው ነው እንጂ እኔ እስከማውቀው ድረስ ሃይማኖትን የሚያክል ነገር ሳይመረምሩ ሳያጤኑ ሳይለፉለት እንደው ሳይወጡ ሳይወርዱለት ለመካድ ለመሰናበት ቀላል ነው ብዬ አላስብም። እንደምንጋገረው እንጀራ አይደለም ሃይማኖት፣ እንደምንሰራው ቤት ያለ አይደለም ሃይማኖት ከዛ በላይ መሰለኝ። እና ባካችሁ በሆድ ከሆነ ሌላ መንገድ ሊኖር ይችላል፣ በውሃ ሊታለፍ ይችላል ረሃቡ። ውሃውም እንጀራውም ከሌለ ደግሞ በስደት ሊታለፍ ይችላል። በስደት ደግሞ ካሌለ በሞት ሊታለፍ ይችላል። ሃይማኖት እስከዛ ነው። እና እንደው እግዚአብሔር አይፈትነን፣ እኛም ወደ ፈተና እንግባ። ግን እባካችሁን ልብ በሉ፣ አንብበን ነገሮችን አሰላስለን ብንክድ ይሻላል። መጀመሪያ ላይ ሳንማር ሳናውቅ ሳንመዝን ሳንጠልቅ በአንድ ሰው ወይ በአንድ ቃል ወይ በአንድ ጉዳይ መሰናበት እግዚአብሔርን አላውቅህም አታውቀኝም ከባድ ነው። ይሄ ቀለል ይላል ብቻ እንዲህ ተለፍቶ ተኑሮ ይሄ በጣም ከባድ ነው። ይሄ በጣም
ቀላል መልስ ይሄኔ ይመልሰን የሆነ ነገር ሊኖር ይችላል ማለት ነው። ልብ እንበል እባካችሁን።